ይህ አስደናቂ ፊልም አንዲት ሴት በድንገት በደረሰባት ግፍ ምክንያት የምትሄድበትን አስገራሚ መንገድና አጸፋዊ ምላሽ የሚያስቃኘን ምርጥ ፊልም ሲሆን እኔም ለእናንተ እንዲያዘጋጅቼ እንሆ ብያለሁ። ጂን ሪቻርድ ከሚባል ፈረንሳዊ ሚሊዮነር ባለትዳር ጋር የፍቅር ግንኙነት ያላት አሜሪካዊ ሴት ስትሆን ሁለቱ የፍቅር ግንኙነት ውስጥ ያሉት ሪቻርድ እና ጂን ሪቻርድ ዓመታዊ የአደን ተግባርን ባለትዳር ከሆኑት ጓደኞቹ ጋር ከሚያከናውንበት ቀን ከመድረሱ በፊት ሁለቱ ብቻ ቀደም ብለው ሞሮኮ በረሃ ላይ በሚገኘው የሪቻርድ ቅንጡ ቤት በመሄድ የሳምንቱንም የረፍት ቀናት ለማሳለፍ ቢጀምሩም ነገር ግን የሪቻርድ ጓደኞች አስታንና ዲሚትሪ ከሪቻርድ ጋር ለመገናኘት ከተነጋገሩበት ቀን ቀደም ብለው ወደ ሪቻርድ ጋር በመምጣታቸው ሪቻርድ ከጂን ጋር በነጻነት የግላቸውን ጊዜ ለማሳለፍ እንደማይችል በማሰብ ነገሩንም ከጓደኞቹ በድብቅ ለማድረግ አስቦ ስላልተሳካለት በመምጣታቸው በጣም ይበሳጫል። በዛ ቀንም ምሽት የሪቻርድ ጓደኞችና ጂን ተሰብስበው መጠጥ እየጠጡ በሚዝናኑበት ሰዓት ሪቻርድ ለጂን የደረቀች የፒዮት ተክል በስነ ስርዓት እንድታስቀምጥ ይሰጣታል። ጂንም አንገቷ ላይ ባደረገችው ሐብል ውስጥ ከደበቀችው በኋላ ወደ ሪቻርድ በመመለስ በተከፈተው ሙዚቃ ትደንሳለች። በዳንሷም አስታን በልቡ ከጂን ጋር ለመተኛት ያስባል። በነጋታውም ጠዋት ሪቻርድ ከቤት ውስጥ በሌለበት ሰዓት ጠብቆ ጂንን አስገድዶ ይደፍራታል። ጓደኛውም ዲሚትሪም ጂንን ሲደፍራት እንዳላየና ምንም ነገር እየተፈጠረ እንዳልሆነ አድርጎ በሩን በላያቸው ላይ ዘግቶ ወደ መዋኛ ስፍራው ከሄደ በኋላ መዋኘቱን ቀጠለ። ሪቻርድም ከሄደበት ሲመለስ የሆነውን ነገር ቀለል አድርገው ይነግሩታል። ሪቻርድም ወደ ጂን በመሄድ ነገሩን እንድትረሳው እጅግ በጣም ብዙ ብር የተጻፈበት ቼክ ይሰጣታል። ነገር ግን ጂን ወደ ቤት መሄድ እንደምትፈልግ ሄሊኮፕተሩን እንዲጠራ አለበለዚያ ግን የሆነውን ነገር ሁሉ ለሚስቱ እንደምትናገር ስለነገረችው ሪቻርድ እጅግ ተናዶ በጥፊ ይመታታል። በዚህ ምክንያትም ተነስታ እያለቀሰች ወደ ውጭ መሮጥ ትጀምራለች። ሪቻርድ አስታንና ዲሚትሪም ከኋላዋ እየሮጡ ይከተሏታል። በመጨረሻም እየተሯሯጡ ከረጅም ገደል አፋፍ ላይ ይደርሳሉ። ከዚህ በኋላም ሪቻርድ ደውለው ለጂን ሄሊኮፕተር እየጠራ እንደሆነ ካስመሰለ በኋላ ጂን ሳታስበው ከገደሉ አፋፍ ላይ ገፍትሮ ይጥላታል። በአንድ የዛፍ ክንድ ላይም እንድትሰካ ካደረጋት በኋላ ምንም እንዳልተፈጠረ እንዲያስቡ ከተነጋገሩ በኋላ ሶስቱም ወደ አደናቸው ይገባሉ። ጂንም ስትነቃ ራሷን በአንድ ዛፍ ላይ ተሰክታ ታገኘዋለች። ከዚህም በኋላ ጂን በእጇ በያዘችው ላይተር የዛፉን ግንድ ካቃጠለች በኋላ ዛፉ ተሰብሮ ሲወድቅ ጂን ከተሰካችበት ራሷን ታላቅቃለች። ሪቻርድም የጂንን ሁኔታ ሊያዩ ወደ ጂን ሲመጡ በቦታው ጂንን ሳይሆን የተቃጠለውን ዛፍ ያገኛሉ። የጂን ማምለጥ ለህይወታቸው እጅግ አስጊ መሆኑን ስለተረዱ ጂንን ማሳደድ ይጀምራሉ። ጂን በዛ ቀን ወዷ ላይ የተሰካውን እንጨት ይዛ ከነሱ እየተደበቀች ለመሸሽ ስትሞክር ትቆያለች። ሲመስም ጂን ዲሚትሪ ወዳለበት በመጠጋት ዲሚትሪ መሳሪያውን አስቀምጦ ያለ መሳሪያውን አንስታ ብትደቅንበትም ነገር ግን መሳሪያው ቀላ ስለሌለው ዲሚትሪ ጂንን ሊያጠቃት ሞከረ። ነገር ግን ጂን ዲሚትሪን በራሱ ጩቤ አይኑን ተወጓለች። ዲሚትሪም ወደ ውሃ ውስጥ ወድቆ ይሞታል። ጂንም የዲሚትሪን መሳሪያ ቦርሳ ይዛ በዲሚትሪ ሞተር ከአካባቢው ጥቂት ራቅ ብላ አንድ ዋሻ ውስጥ ገብታ ትደበቃለች። ከዛ በኋላም ጂን ቀደም ሲል ሪቻርድ እንድታስቀምጥለት የሰጣትን የፒዮት ተክል ከደበቀችበት ከሐብሏ ውስጥ በማውጣት ትበላውና እንደ ማደንዘዣ ስለጠቀማት ወደ ውስጥ የተሰካውን እንጨት ቀስ ብላ ታወጣዋለች። በነጋታውም ስትነቃ ወደ ላይ ያለው ቁስል ጠገግ ብሎላት ታገኘዋለች። በዚህ ቀንም ጠዋት ስታን ፊቱን ሊታጠብ ወደ ውሃው ጋር ሲጠጋ የዲሚትሪን አስክሬን ያገኛል። የዲሚትሪ መሞት ያስደነገጣቸው ስታንና ሪቻርድም ጂንን አደናቸውን ትተው እስከ መጨረሻው ሊያሳዷት ይወስናሉ። ሪቻርድም ጂንን ለማግኘት ጭልጥ ባለው በረሃ ላይ ሲያስሷት ከቆዩ በኋላ በተለያየ አቅጣጫ ለመፈለግ ተስማምተው ወደ ተለያየ አቅጣጫ ይበተናሉ። ጂንም ከዲሚትሪ በወሰደችው የማሳያ መነጽር ከከፍታው ላይ ሆና ስታያቸው ትቆያለች። ስታንም ጂንን እየፈለገ በአለት በተከበበው በረሃማ መንገድ ላይ ሲጓዝ የመኪናው ነዳጅ ስላለቀበት ከመኪናው ወርዶ በጀሪካን የያዘውን ነዳጅ ወደ መኪናው ሳልቫቲዮ ሊገለብጥ ሲል ጂም በያዘችው መሳሪያ ከሩቁና ትመታዋለች። ስታንም የሞቱን ራሱን ለማትረፍ ደሙን እያዘራ ይደበቃል።
በዚህ መሃልም የአንድ እግሩ ጫማው ይወልቃል። ጂንም የስታንን ደም እየተከተለች ወደፊት ብትሄድም ነገር ግን ስታን ከአንድ አለት ስር ተለጥፎ ጂንን በማምለጥ ከኋላዋ ከሆነ በኋላ ጂንን ጆሮዋ ላይ በጥይት ይመታታል። ጂንም ከወደቀችበት ተነስታ ከኋላዋ እየተኮሰ እየተከተላት ያለውን ስታንን ለማምለጥ ትሞክራለች። ከዛ በኋላም ጂን ስታን አንድ እግሩ ባዶ መሆኑን ቀደም ሲል ስትከተለው አስተውላ ስለነበረ የያዘችውን ባትሪ በመስበር የባትሪውን ስብርባሪ መስታወቶች እንዲወጋው ካደረገች በኋላ ታመልጠዋለች። ነገር ግን እግሩን የወጋውን የባትሪውን መስታወት ከእግሩ ውስጥ ካወጣ በኋላ መኪና ውስጥ ገብቶ ጂንን ይከተላል። ጂንም ከፊት ለፊት ስታንን አልፋው ቀድማው ሂዳ ስለነበር ወደ እሷ እስኪቀርብ ጠብቃ በጥይት ትመታውና መኪና ውስጥ እንዳለ እንዲሞት ታደርገዋለች። ከዛም በኋላ ጂን የስታን መኪና ውስጥ ገብታ መኪናውን አስነስታ ስትሄድ ፊልሙ ያስቃኘናል። ከረጅም ፍለጋ በኋላ ጂንን ሊያገኛት ያልቻለው ሪቻርድ በሁኔታው በመበሳጨት ወደ መጣበት ሀገር ለመመለስ በረሃ ላይ ወደሚገኘው ቤቱ ከተመለሰ በኋላ ሄሊኮፕተሩ መጥቶ እንዲወስደው በስልክ ይጠራል። ሄሊኮፕተሩ እስኪደርስም ድረስ ሻወር በመውሰድ ላይ ያለ ድምጽ ይሰማና መሳሪያው እንደያዘ እርቃኑን ድምጽ የሰማውን ነገር ለማግኘት በመጀመሪያ ቤቱን ቀጥሎም ውጪ እየተዘዋወረ ከፈተሸ በኋላ ወደ ቤት ውስጥም ሲመለስ ጂን ውጭ ባለው መስታወት ትይዩ መሳሪያ ተደግንበታለች። ሪቻርድም አዘናግቶ ሊያመልጣት ሲል ጂን መሳሪያውን ስለተኮሰች ወዱ ላይ ትመታዋለች። ሪቻርድም የሙትሙቱን ደሙን እያዘራ በግድ ሊያመልጣት ከሞከረ በኋላ በመተላለፊያ ኮሊደሩ ላይ መሳሪያውን ደግኖ ይጠብቃት ይጀምራል። ጂንም ወደ ኮሊደሩ ልትደርስ ስትል ሪቻርድ ያለበት አቅራቢያ ሽጉጧን እንደደቀነች ትቆማለች። ወደፊትም ልትጠጋ ስትል በእግሩ ስር እየፈሰሰ ያለውን የሪቻርድም ደም ስላየች ወደ ኋላ በመመለስ ታፈገፍጋለች። ሪቻርድም የፈሰሰውን ደሙን በፕላስቲክ ሆዱን በመጠቅለል እንዲቆም ለማድረግ ከሞከረ በኋላ መሳሪያውን በመደገን ጂንን በቤት ውስጥ ያሳዳት ጀመር። ነገር ግን ጂን ከሪቻርድ ለማምለጥ በምታደርገው ሙከራ በወለሉ ላይ የፈሰሰው ደም አንሸራቷት በመሳሪያው አንጥላ ስለወደቀች ሪቻርድ ደርሶባት በያዘው መሳሪያ ሰደፍ ይመታታል። ከዛ በኋላ ሪቻርድ ጂንን በግድግዳው ላይ በመለጠፍ አንቆ ሊገድላት ሲል ጂን በጥይት የመታችውን የሪቻርድን ቁስል በእጇ ትነካበታለች። በዚህ ጊዜ ህመሙን መቋቋም ያቃተው ሪቻርድ ጂንን በለቀቃት ጊዜ ጂን ቶሎ ብላ በወደቀችበትና መሳሪያውን በማንሳት ሪቻርድን ደረቱ ላይ ትመታውና ትገድለዋለች። በመጨረሻም ፊልሙ ይቀጥልና ጂን በመዋኛ ገንዳው ጠርዝ ላይ ቆማ ቀደም ሲል ሪቻርድ ደውሎ የጠራው ሄሊኮፕተርን ድምጽ ትሰማና ዞር ብላ ስታየው ፊልሙ በዚህ ይቋጫል። ወዳጆቼ ለዛሬ ያዘጋጀውላችሁ ፊልም ይሄንን ይመስል ነበረ። እባክዎን ሰብስክራይብ፣ ሼር፣ ላይክ፣ ኮሜንት ማድረጉን እንዳይረሱ። ቸርን ሰንብት።